እዩ እሳት ጎርሳ እሳት ልሳ መጣች። በነገራችን ላይ ማለት ነው እዩ ይሄ እንደሚሆን እኛ ጠብቀን ነበረ። እሳት ጎርሰሽ እሳት ለብሰሽ ከች እንደምትይ ጠብቀን ነበር። እንደውም ማታ ራሱ ቪዲዮ አለመልቀቅሽ እንዴት አስችሎች ነው? መቼም ስታለቅሽ አድረሽ መሆን አለበት እንዴ። እኛ አዲስ ነገር አልሆንሽብንም። በቃ አሁን እኮ ተግባባን። ሙድሽ ገብቶናል። ገብቶሻል። የእነሱን ህይወት እየረበሽ መኖር ነው። ለእኔ ካልሆነ ለእሷም አይሆንም አይነት ሙድ ውስጥ ስለሆንሽ አሁን በደንብ ተግባብተናል። አንቺ ስለምትናገሪው ነገር፣ አንቺ ስለምታደርጊው ነገር ቅንጣት ያክል አይገርመንም፣ አይደንቀንም። ነገር ግን አንድ ልነግርሽ የፈለግኩት ነገር አለ በዚህ ቪዲዮ ስመጣ ማለት ነው። ሀቢባ ጋ ፍቅርና ፏድን ሰሞኑን ሀቢባ ጋ አየሽና አንቺ ደግሞ እኔም እኮ ሀቢባ ጋ ሂጄ ብሩክን ስም ማጥፋት እችላለሁ። ኧረ እባክሽ ፍቅር የፍቅርና የፏድ ሌላ ታሪክ፣ ያንቺን ሌላ ታሪክ። ወልደሽ ልጅሽን አስመርምረሽ የእሱ መሆኑን አውቆ አረዳሽም አለሽ አላለም። ልጁ የእሱ ትሆን አትሆን አውቋል አላወቀም። ገብቶሻል። ሀቢባ ጋር ብትሄጅም ሲጀመር ብሩክ አለማየሁ አይመጣም። ምክንያቱም ለመምጣት እዛ ቦታ ምክንያታዊ ሪዝናዊ ሊሆን ይገባል አይደለ? ምክንያት በሌለው ነገር እዛ ጋር እንዲመጣም እኛ የጨረቃ ፋሚሊ እዛ ቦታ እንዲመጣ አንፈቅድም። እውነቱን ስነግርሽ ማለት ነው። ምክንያቱም ምክንያት ሊኖር ይገባል እዛ ቦታ ለመምጣት ሀቢባ ጋር። ገብቶሻል። ሀቢባ ጋር የሚሄዱ ሰዎች ምክንያታዊ ሆነው ነው። እንዳንቺ ያለ ምክንያት ዝም ብሎ የሰውን ስም ለሚያጠፋ ሀቢባ ቀላል ሰው አድርገሻታል እንዴ? ቦታም አትሰጥሽም እንዴ? ቀንድሽም ብላ ነው የምትመልስሽ። ሀቢባ ማለት እውነተኛ ትክክለኛ መንገድን ይዛ በምክንያት በመረጃ እያንዳንዷን ነገር እየጻፈች፣ ጨዋታዋ ከእስክሪብቶ ጋር ነው እናቱ እየጻፈች ነው ቀንድሽን የምትልሽ። ሂጅና ልጅሽን አስመርምሪ። የእሱ ልጅ ሆና አረዳሽም አላግዝሽም ልጅቷን አላሳድግም ካለ ነይ እኔ ጋ፣ ከዛ በኋላ እንወያይበታለን ነው የምትልሽ። ገብቶሻል። ተመልካችም ብሎሻል። ልጁ ከሆነች ችግር የለውም ልጁን ያሳድጋል። ግን ደግሞ አንቺ ጋር አብሮ መኖር አይፈልግም። ተናግሯል፣ ነግሮሻል። ከአንቺ ጋር መኖር አይፈልግም። ከአንቺ ጋር ያለው ነገር ኦልሬዲ ያበቃለት ጉዳይ ነው። ገብቶሻል። እናትየዋን ብላሻለች። ልጁ የእሱ ከሆነች እኔ ያሳድጋለሁ፣ ከፈለግሽ ታሳድጊያለሽ፣ አይ ካልሽ ደግሞ እኔ አንቀባርሬ ያሳድጋታለሁ ብለውሻል። ቤተሰቦቹም እንኳን አይደለም የብሩክ ቤተሰቦች የሀይሜ አባትም ብሎሻል። አይፈልግም። እዩ አንቺ ምን ጨልለሻል እንዴ? ምንድነው የምትፈልጊው ከልጁ እንዴ? ልክ እኮ የእኔ በቃ እንዴ። ኦኬ ዲኤንኤ ምርመራ ይደረግና ልጁ ከሆነች ያሳድጋል። ገንዘብ መስጠት ካለበት ገንዘብ ሰጥቶ እሱ ጋር ወስዶ ማሳደግ ካለበት እሱ ጋር ወስዶ ያሳድጋል። ሀይሜም ተቀብላለች እኮ እዚህ በፊት። ምንድን ነው ምን ይሁን ነው የምትይው? ጭራሽ የልጅቷን ጭንቅላት ለመመረስ አፍሽን አሹለሽ መጣሽ። ስትንጨረጨሪ አደርሽ። ስትንጨረጨሪ ደግሞ ካሜራሽን ከፍተሽ መጣሽ ልጅቷን ለመረበሽ እንጂ እኮ ብሩክ ያንቺ እንደማይሆን ጠንቅቀሽ ታውቂዋለሽ። እሰይ እንኳን ልጅ አለው አይደለ? እሰይ እንኳን ኖረው እልል እንኳን ኖረው። ገብቶሻል። ቀብረር አድርጎ ያሳድጋታል። ግን አንቺን አይፈልግሽም። ከአንቺ ጋር መሆን አይፈልግም። የራሱን ህይወት ጀምሯል። የራሱን ህይወት እየኖረ ነው። አይታይሽም እንዲ አንድ ቤት እኮ እየኖሩ ነው። ምን ትላለች እቺ? ምን ሆነሽ ነው ግን? አንቺማ የሆነ ህዝቡን እያጨለሽ መፈመስ የሆነ ሴብ መሰብሰብ ነው የፈለግሽው እንጂ የምር መቼም የሆነ አንድ ሰው እኮ እሺ ይመርመርና ልጄ ከሆነ አሳድጋለሁ ካለ አንድ ሰው ማን አንቺ ቂላለ ይመስልሻል እንደዚህ ሚዲያ ላይ? ወይስ አንቺ ብቻ ረዳ፣ አንቺ ብቻ አዋቂ? እዚህ ሚዲያ ላይ ያለው ሰው አንዳንድ ኢትዮጵያ ያሉ ዩቲዩበሮች ማለት ነው ሚዲያ ላይ ያለው ሰው እውቀት ያለው አይመስላቸውም ልበል። እዚህ ጋር ፋራ የሆነ ወይ ደግሞ አረብ ሀገር ምናምን ሲባል አረብ ሀገር የሄደ ሁሉ ያልተማረ ነው እንደሚመስላችሁ? ከእናንተ እጥፍ የሚሻሉ በጣም በብዙ የተማሩ ብዙ እውቀት የቀሰሙ ሰዎች ናቸው ሚዲያ ላይ ያሉት። አይገርምሽም? ሀቢባ ጋር ምናምን እያለች ሙድ ትይዛለች እንዴ? እስኪ ሂጂ፣ ወንድ ነሽ አንቺ ሂጂ። እዩ ለምን ዛሬ ማታ አትሄጂም ሀቢባ ጋር ማለት ነው? ቀንድሽን ብላ ስትመልስሽ ከዛ አንቺ ምን እያሰብሽ እንደሆነ ምን ላይ እንደሆንሽ ራሽን ማዳመጥ ትጀምሪያለሽ ማለት ነው። ገብቶሻል? ሀቢባ ጋር ትክክለኛ ምክንያት ያለው ሰው ነው ፍቅር። ሀቢባ ጋር ብትሄድ ልጅ ወልደዋል ሁለቱም።
ይሄ ሁለቱም ያመኑበት ልጅ አላቸው። ገብቶሻል። ከዛ ውጪ ለፏድ ፍቅር ልጁን አላሳየዋለች በዩቱቡ ጉዳይ ምናምን ምክንያታዊ ነው። ገብቶሻል። እሱም ደግሞ በደንብ ከተጣራ በኋላ ነው እንግዲህ ትክክለኛ ውሳኔ የሚወሰንላቸው ማለት ነው እንጂ ዝም ብላ ሀቢባ ብሩክ እዩ ልጅ ወልዳለች አሉ ካንተ ነው ብላለች እና ለምንድን ነው ያላመንክላት እንድትለው ነው የፈለግሽው? ማስረጃም ትልሻለች። ትክክለኛ ዲኤንኤ ውጤት አስመርምረሽ የብሩክ ልጅ መሆኑን ማስረጃ ትክክለኛ ማስረጃ ፈልጋለሁ ነው የምትልሽ። አትጃጃ እዩ በቃ እጅጅ ነው ያልሽን። አሁንስ የምር ምን ያጃጅልሻል? አንቺ ትልቅ ሰው አይደለሽ እንዴ? የሆነ ዝም ብሎ የሆነ ህጻን ልጅ የሆነ ነገር ሙጭጭ ላይ እንዳለ እየመጣች ትጃጃላለች እዚህ ሚዲያ ላይ ማለት ነው እንዴ። ምንድን ነው አንቺ ለተመልካች እንኳን ክብር የለሽም እንዴ? ዝም ብለሽ ሚዲያ ላይ ስትመጭ እኮ የሆነ ምን ይዘሽው የምትመጪውን ነገር እኮ ማስተዋል አለብሽ አይደል እንዴ? ተመልካች እኮ የሆነ አዲስ ነገር ይፈልጋል። ሁሌ 5 ወር ሙሉ አንድ ነገር ላይ እየመጣች ጊዜው ሲደርስ እኝኝኝኝኝ ትላለች። አይደብርሽም እንዴ? እንዴ ልጅቷ ትወልዳለች። በቃ ከልጅቷ ምራቅ ወይ ደግሞ ጸጉር እኮ ቆርጦ መውሰድ ነው። የምን ጊዜ ነው የምትዩ? ህፃን ናት እንዴ ልጅቷ? የምር ቤተሰብ በጣም ስሜታዊ ከሆንኩ በጣም ይቅርታ። በጣም ነው የምታናድደው። የምር በጣም ነው የሆነ በቃ ማለት ተመልካች ሚዲያ ላይ ያለው ሰው ህፃን መስሎ ይታያት፣ እውቀት የሌለው መስሎ ይታያት። አላቅም ደግሞ ዛሬ ብላ ሀቢባ ምናምን ወይ ፈራንሽ፣ በእናትሽ ተይ፣ በእናትሽ እንዳትሄጂ ሀቢባ ጋር እንድንልሽ ፈልገሽ ሄጂ። እንደውም ደስ ነው የሚለን የብሩክ ልጅም ከሆነች እሰየው፣ ቤተሰብም እሰይ እንኳን ሆነች፣ ሀይሚም ተቀብላለች፣ ተመልካችም እሰይ እንኳን ሆነች። ግን ደግሞ ከአንቺ ጋር መሆን አይፈልግም፣ መብቱ ነው። እስኪ የትኛው ዓለም ነው አስገድዶ ከልጅህ እናት ጋር ኑር ያለ ፍላጎት ብሎ የሚያስገድደው? ያለ መረጃ ደግሞ ማንም ብሩክ የማያምንም እኛም አናምንም፣ ወደድሽም ጠላሽም ማለት ነው። ከፈለግሽ እዛው ተንጨርጫሪ፣ አናምንም። ትክክለኛ መረጃ በትክክለኛው መንገድ ዲኤንኤ ተመርምሮ ልጁ የብሩክ ከሆነች ማሳደግ ባለበት መንገድ በገንዘብም ከሆነ ያሳድጋል፣ ከሰጠሹም ደግሞ ቀብረር አድርጎ ነው የሚያሳድጋት። አለቅ። አትጃጃ እዚህ እየመጣሽ ሁሌ ጊዜው ሲደርስ ኝኝኝኝኝ እመን። ለምን እንደዚህ ጭራሽ ደግሞ ልጅቷን ለመረበሽ ዛሬ ይሄ እንደምትመጭ እኮ እኛ እርግጠኛ ነን። አሁን ያናደደን ደግሞ ሀቢባ እያለች ትመጣለች። ሀቢባ እንዳንቺ አይነት ሰው መሰለችሽ እንዴ? ወይስ ሀቢባ ጉራጌ ስለሆነች የሀገርሽ ልጅ ስለሆነች ለአንቺ የምታዳላ መስሎሽ ነው? ሀቢባ ልንገርሽ፣ ሴት ስለሆንሽ ለአንቺ አትቆምም፣ በሀሰት አትቆምም። ወንድም ስለሆነ በእውነት አትቆምም። በቃ እውነታ ጋር እና እውነታ ብቻ ነው የምትቆመው። ገብቶሻል? ከሀቅ ብቻ። ሴት ሆኝ ወንድ ሆኝ ጉዳዩ አይደለም ሀቢባ እንዴ። ሀቢባ ማለት እኮ ጀግና ሴት ናት። ሀቅን ይዛ የምትራመድ ለዛውም ወለም ዘለም የለም እናቱ ሀቢባ ጋር ቀጥተኛ ሆነሽ ሀቋን ትናገሪያለሽ። ትክክለኛ መረጃ ነው እየጻፈች ነው። አንድ እንኳን ብትሳሳች ቅድም እንደዚህ ብለሽ ነበር፣ ትናንት ያልሽው ይሄ ነው ብላ አውጥታ የምታሰጣሽ ማለት ነው። ገብቶሻል? ስለዚህ የማይሆን ነገር አትዘባርቂ። ወንድ ከሆንሽ ነይና አፍሽን ይዘሽ ትመለሻለሽ። ገባሽ? እዚህ እየመጣሽ የልጁን ሰው ዝም ብለሽ አትዘባዝቢ። ልጅቷንም አትረብሻት። በቃ ረብስ ማአም ስንት አይነት ክፉ ሰው አለ በዚህ ምድር። ግን ሰው እንዴት የሰውን ሰላም ለመመጥበጥ በዚህ ልክ? በቃ ተለያይታችኋል አይደለ? ልጅ ካላችሁ ምሰየው። አንቺ ብቻ ነሽ እንዴ ልጅ ያለሽ እንዴ? ሁሉም ሰው ከልጁ ጋር የመኖር ግዴታማ ቢኖረው ኖሮ ሁሉም ሰው ከእናት ከአባቱ ጋር በሰላም በፍቅር በደስታ በኖረ ነበረ። ገብቶሻል? ማንም ሰው ያልወለደው አባት ጋር መኖር አይፈልግም። ማንም ሰው ያልወለደችው እናት ጋር መኖር አይፈልግም ነበረ። ግን ደግሞ አንድ ሰው ካልተስማማ ካልተፈላለገ እየተደባደበ ወይ ደግሞ እየተጣላ መኖር የለበትም። ከዛም አልፎ መጋደልም ብዙ ጉዳትም ሊደርስ ይችላል አይደል እንዴ? ሰው ሲፋቀር ሲፈላለግ ሲዋደድ ብቻ ነው አንድ ላይ መኖር የሚችለው። በቃ እናንተ ደግሞ አልተፈላለጋችሁም፣ ተለያይታችኋል፣ አለቀ። ካንቺ ጋር መሆን አይፈልግም። የትኛውም ዓለም ብትሄጅ ማንም አስገድዶ እንዲኖር የሚያደርግ ህግ የለም። በቃ ካልተስማሙ መለያየት ነው፣ አለቀ። ተለያይታችኋል እንዴ? እዩ እስከ መቼ እየቀናሽ አንቺ እንዴት ትኖሪያለሽ በዚህ ልክ? ወደ ራስሽ ተመለሽ፣ ወይ ደግሞ ቤተሰቦችሽ የምር ጸበል ይውሰዱሽ ከዚህ መንፈስ እንድትወጪ። የምር ነው የምልሽ። ራቅ ብለሽ ገዳም ሂጂ፣ ጸበል ሂጂ። ኦርቶዶክስ ነሽ፣ መስቀል አስረሻል። ገዳም ሂጂ፣ ራቅ በይና ያለብሽን የቅናት መጥፎ መንፈስ ሁሉ አስወግደሽ ነይ። አባቶችንም አውሪ። ምን መጸለይ እንዳለብሽ ያግዙሻል፣ ያሳዩሻል፣ መንገዱን ያስተምሩሻል፣ ይመክሩሻል፣ ይገስጹሻል። በተለይ የሰው ህይወት መረበሽ በጣም ነው የሚያስጠላው። በቃሽ፣ የምር በቃሽ እዩ።
በጣም አስጠላብሽ። እጅ ነው ያልሽው ሚዲያ ላይ የምር ነው የምልሽ ዴ